ተማሪ በሆነ የመጀመራቸው 5 ፕሮፊታብል ቢዝነሶች። ከዛ በፊት ግን ጊቫዌ አዘጋጅተናል። ይህንን ቪዲዮ እስከ መጨረሻ መመልከት አለባችሁ። ይህንንም ጊቫዌ ለማግኘት 3 ሰዎች ነው ከሃይስኩል ሊሆን ይችላል ከዩኒቨርሲቲ ጊቫዌ ታገኛላችሁ። ጊቫዌ በኢኩፕመንት ሊሆን ይችላል፣ በቱል ሊሆን ይችላል። እሱንም ደግሞ ለማግኘት ጥያቄዎች አሉ። ሰርቬይ አለ ያዘጋጀ ነው በጉግል ፎርም። እሱንም አታችድ ተደርጎ ኦፊሻል ቴሌግራም ቻናላችን ቲፋም ላይ ታገኛላችሁ። እሱንም ዲስክሪፕሽን ላይም ኮሜንት ሴክሽን ላይም ፒን አደርግላችኋለሁ ዊዛውት ኤኒ ዲው ወደ ገደለው። ከዛ በፊት ግን ላምጪ እንዲከፈል ሊናውት ያስገድዳል። እዚህ ጋር የሚደራረጉ ነገሮችን አድርጉ። ያው እኚህን ቢዝነሶች ለመጀመር በጣም ሪያሊስቲካሊ ስነግራችሁ ምንም አይነት ሂውጅ ካፒታል አይጠይቅም። አፕ ፍሮንት ብዙ ገንዘብ አታወጡም። ፌክ የሆነ ነገር ወይም ደግሞ ጌት ሪች ኩዊክ ስኪም አይደለም። እሱ ከመሰላችሁ በተለይ ሪፈራል ምናምን ከሆነ ሆነስትሊ ይህ ቪዲዮ ለእናንተ አይሆንም። ሶ ሌትስ ጃምፕ ራይት ኢን። የመጀመሪያው ሰርቪስ ቤዝድ ፍሪላንሲንግ ነው። አይኖ በጣም ሃይፐር ተደርጓል። ሰርቪስ ቤዝድ የሆነ ፍሪላንሲንግ ሲባል ከሎካል ቢዝነሶች መጀመር ይቻላል። ኢቨን ፎርጌት አባውት አፕወርክ፣ ትላልቅ ፕላትፎርሞችን እንኳን ብትተዋቸው ከሎካል ለምሳሌ ሶሻል ሚዲያ ማኔጅ ላድርግላችሁ ማለት ትችላላችሁ። አውትሪች ማድረግ ትችላላችሁ። ሶሻል ሚዲያ ማኔጅመንት ኤጀንሲ ቢልድ ማድረግ ትችላላችሁ። ያን ያህል ኢንቴንሲቭ የሆነ ካፒታል ሳታወጡ ዩጂሲ መስራት ትችላላችሁ። ዩዘር ጄኔሬትድ ኮንተንት መስራት ትችላላችሁ። የተለያዩ ክሬቲቭ አዶችን ለድርጅቶች አውትሪች እያደረጋችሁ መስራት ትችላላችሁ። ሰርቪስ ቤዝድ ፍሪላንሲንግ ይህን ይመስላሉ። አፕወርክ ላይ ብቻ አይደለም፣ ኢንተርናሽናል ወይም ደግሞ ግሎባል የሆኑ ፍሪላንሲንግ ፕላትፎርሞች ላይ ብቻ ሳይሆን ከኢንቫይሮንሜንታችሁ ከሰራውንዲንጋችሁ መጀመር ትችላላችሁ። ሁለተኛው ኮንተንት ክሬሽን እና ፐርሰናል ብራንድ ነው። አይኖ በጣም ብዙ ሃይፐር ነው ይሄ ነገር። ስቲል አቴንሽን ኢዝ ዘ ኒው ከረንሲ። አቴንሽን ካገኛችሁ ኮንተንት ክሬት ካደረጋችሁ አት ዘ ሴም ታይም ፐርሰናል ብራንዳችሁንም ደግሞ ቢልድ ማድረግ ትችላላችሁ። እንዲሁም ደግሞ የኮንተንት አይዲያዎች በጣም ኢንድለስ ናቸው። ዴር አር ኢንድለስ ኮንተንት አይዲያስ። እንደ ተማሪ እንደ ሳይድ ሀስል እንደ አንድ የግቢ ተማሪ የቲዩቶሪያል ኤጀንሲ ቢልድ ማድረግ ትችላላችሁ። ዊዳውት ማሲቭ ኢንቨስትመንት፣ ምንም ገንዘብ ሳታውጡ ያላችሁን ስኪል ብቻ ሌቨሬጅ በማድረግ ገንዘብ ሜክ ማድረግ ትችላላችሁ። የላይፍ ስታይል የፕሮዳክቲቪቲ ብሎግ ቪዲዮዎችን ቲክታክ ላይ ሊሆን ይችላል፣ ኢንስታ ሪሎች ሊሆን ይችላሉ፣ ዩቲዩብ ላይ ራሱ መጀመር ትችላላችሁ። የኮሌጅ ቲፖችን እንዲሁም ደግሞ እኚህን ሁሉ መጀመራችሁ በምን ይጠቅመናል ካላችሁ አቴንሽን ቢልድ ያደርግላችኋል። ይህም አቴንሽን ደግሞ ሌተር ኦን የፊውቸር ኢንካም ፖቴንሻል ያለው ነው። ኦፖርቹኒቲው ምንድነው ካላችሁ አንድ ሰው ሌትስ ሴይ ፊውቸር ላይ ያለው ፖቴንሻሉ ምንድነው ካላችሁ በአድ ሞኔታይዝ ማስደረግ ትችላላችሁ። የተለያዩ ከዩቲዩብ ሞኔታይዜሽን ውጪ ከሚከፍላችሁ ገንዘብ የተለያዩ አድቨርታይዝመንት ፕሮሞሽን ሊሆን ይችላል፣ አፊሌት በመሆን ለካምፓኒዎች ማግኘት ትችላላችሁ። ሶስተኛው ሪሴሊንግ እና ፍሊፒንግ ነው። አይኖ በጣም ሃይፐር ሊመስል ይችላል፣ በጣም ብዙ ተብሎለትም ሊሆን ይችላል። ፍሊፕ ማድረግ ሪሴሊንግ እና ፍሊፒንግ ማለት የሆነን እቃ ትገዛላችሁ፣ ከዛ ሪሴል ታረጋላችሁ፣ መልሳችሁ ትሸጣላችሁ፣ ፍሊፕ ታረጋላችሁ ማለት ነው። ያው ይሄ ሎጂኩን ስናየው ባይሎ ሴል ሃየር ከምን ጀምር ካላችሁ ከኤሌክትሮኒክስ ጋጀቶች፣ ከኮስሞቲክስ አይተሞች፣ ከመጽሐፎች ፍሊፕ ማድረግ ይቻላል። ፊዚካሊ ስቶር ኦውን ማድረግ አይጠበቅባችሁም። እዚህ ጋር ፌስቡክ ማርኬት ፕሌስ አላችሁ፣ ጂጂ አላችሁ፣ ኦልሬዲ ኤግዚስት አለላችሁ፣ ጂጂ አለላችሁ። ኦልሬዲ ኤግዚስት ያደረጉ የፌስቡክ ማርኬት ፕሌስ ወይም ፕላትፎርሞች አሉ። እኚህን ፕላትፎርሞች በመጠቀም አይተሞችን ማሻሻጥ ትችላላችሁ ማለት ነው። አራተኛው ደግሞ ዲጂታል ፕሮዳክት ነው። ዲጂታል ፕሮዳክት አይኖ እዚህ ሀገር በጣም የተለመደ ባይሆንም የተለያዩ ፒዲኤፎችን ስተዲ ማቴሪያሎችን መሸጥ ትችላላችሁ። ሶ የት እንሽጥ ካላችሁ ቤዚካሊ የራሳችሁ የቴሌግራም ቻናል ያስፈልጋችኋል። ሪዝን ዋይ ቴሌግራምን ሪከመንድ ማድረጋችሁ አንደኛ አፕ ፍሮንት ምንም አይነት ኢንቨስትመንት አይጠይቅም። ኮንታክታችሁ ላይ ያለን ሰው አድ አድርጋችሁ ኮንቪንሲንግ የሆነ በሪፈራል ኮሚኒቲ ቢልድ ማድረግ ትችላላችሁ። ለዛም ነው ባይ ዘ ዌይ እኛም ትራይቭ እያደረገ ያለ የቴሌግራም ኮሚኒቲ አለ። አምስተኛውና የመጨረሻው ከዛ በፊት ይህንን ብሬክዳውን ከማድረግ በፊት ላምጪው እንዲከፈል ህግ ያስገድዳል እንዳላችሁ ይከብዳል፣ ህሊናችሁ ያስገድዳል። ስለዚህ የሚደረገውን አድርጉ። አምስተኛው ካምፓስ ኦር ሎካል ሚኒ ሰርቪስ ቢዝነስ ነው። ያ ማለት ካምፓስ ላይ አሁን ኤሪያ ላይ ኢቨንት ፕሮሞሽን እንበል፣ የሆነ ኢቨንት ይዘጋጃል። ኢቨንት ፕሮሞት በማድረግ ለምሳሌ ኮንሰርቶች ሊዘጋጁ ይችላሉ። የተለያዩ ስቱደንት ቤዝድ የሆኑ ኢቨንቶች
ከከተማው ላይ እናንተ የምትኖሩበት ዩኒቨርሲቲ ላይ ሊዘጋጅ ይችላል። እነዛ ኦርጋናይዘር በመሆን የተወሰነ አማውንት በኮሚሽን ቤዝ ወይም ደግሞ በሆነ ያክል ሰው ካመጣችሁ አውትሪች እያደረጋችሁ መስራት ትችላላችሁ። ፉድ ዴሊቨሪ፣ ሌላኛው ደግሞ ናይዴስ ኢትዮጵያ ውስጥ በጣም ብዙ የዴሊቨሪ ካምፓኒዎች ኤግዚስት እያደረጉ ነው። ለእነሱም ደግሞ ሪፈራል መሆን ትችላላችሁ። ሪፈር በማድረግ ብቻ ኮሚሽን ሜክ ማድረግ ትችላላችሁ በስልካችሁ ብቻ ማለት ነው። እንዲሁም ኦል ኢን ኦል ምንድነው አንድን ሳይድ ሀስል ስታስቡ ሁልጊዜ ሪሜምበር እንድታደርጉ ሪኮል እንድታደርጉ የምፈልገው ሪል ፕሮብለም ሶልቭ የሚያደርግ ሳይድ ሀስል መሆን አለበት። ዝም ብላችሁ ክራውዱን ተከትላችሁ ፍሎውን ተከትላችሁ መጀመር ሳይሆን የማንን ፔን ፖይንት ነው ሶልቭ የሚያደርገው፣ የማንን ፔን ፖይንት ነው አድሬስ የሚያደርገው የሚሉትን ነገሮች ማወቅ አለባችሁ። ለምሳሌ እንበል አንድ የዴሊቨሪ ካምፓኒ ሪፈራል ለመሆን ከፈለጋችሁ ስለዛ የዴሊቨሪ ካምፓኒ እወቁ። ለተማሪ ኮንቪደንት ነው። አይ ኖ ተማሪ በጣም ብሮክ ነው፣ ገንዘብ የለውም። ምንድነው አፎርደብል ነው፣ እኔስ በዚህ ወይ ምን ያህል ሜክ ላደርግበት እችላለሁ የሚሉትን ነገሮች ቤዚካሊ ማወቅ አለባችሁ። ጥያቄውንም ደግሞ መመለስ አለባችሁ። አሁን ተማሪ ሆናችሁ የምትጀምሩት ቢዝነስ ለወደፊት ተርኒንግ ፖይንታችሁ ሊሆን ይችላል። ወደ ጊቫዌይ ስንመጣ ዲስክሪፕሽን ላይ ያለውን ሊንክ የቴሌግራም ኮሚኒቲያችን ሊንክ ተጭናችሁ ትገባላችሁ። ደን አፍተር የጉግል ፎርም አለ እዛ ላይ ፒንድ የሆነ ይህንን የጉግል ፎርም ትሞላላችሁ። ቤዚካሊ ያን ያህል ኮምፕሊኬትድ የሆኑ ጥያቄዎች የሉትም። ምንድነው ያለው? አንደኛ ፐርሰናል ዲቴይላችሁን የት ዩኒቨርሲቲ እንደምትማሩና አይዲ ያው የዩኒቨርሲቲ ተማሪ መሆናችሁ ለማወቅ ያክል ያንን ብቻ ፕሮቫይድ የሚያደርግ ነገር ማለት ነው። ሁለተኛው ጥያቄ አለ። ያንን ጥያቄ ሰክሰስፉሊ ለመለሱ 3 ተማሪዎች ጊቫዌይ አለ። ይሄ ጊቫዌይ በኤሌክትሮኒክስ ሊሆን ይችላል፣ በኢኩዊፕመንት ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። ነገር ግን 5ቱን አሁን ሜንሽን ያደረግናቸውን የቢዝነስ አይዲያዎች ወይም ደግሞ እንደ ሳይድ ሀስል ልጀምሯቸው የምችሏቸውን ከነዚህ ሊረዷቸው የሚችሉ ኢኩዊፕመንቶች ሊሆኑ ይችላሉ። እነዚህን ኢንክሉድ የሚያደርጉ ናቸው። ሰብስክራይብ፣ ላይክ ፕላስ ደግሞ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አስቀምጡልን።